السلام عليكم ورحمة الله وبركاته. فاطمة يوتيوب بك بلالش مالتنا وكايدو مالس ቦሌ ውስጥ ማለት ነው። እንግዲህ እንዲህ ቁጭ ብለናል። የአውሮፕላን ሰዓታችን እስከሚደርስ ወደ ሳኡዲ እየተመለስን ማለት ነው። እንዴት ናችሁ የሀገራችን ወጣት? እንግዲህ ተመልከቱ ይሄ ሁላ ጉድ አሁን አዲስ የሚሄድ ነው ማለት ነው። እና እስኪ ሁላችንም ዱአ እናርግ በያለንበት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ቤተሰብ? የፋጥማ ዩቲዩብ ቻናል ተከታታይ ዛሬ ብቅ ብለናል። ዛሬ እንግዲህ አንደኛዋና ቲክቶከሯ ሙኒትን በጣም እየሰደቧት ሰርጉ በለበሰችው ይገባሃል እና ዛሬ በጣም አናደዋታል። ምንም ያደረገችው ነገር የለም። እንደማንኛውም ሰው ነበር የተዝናናችው። የኛ ሰው ግን ለምንድን ነው እንደዛ የምትለው? በርግጥ ያኔ ሂጃቧን አውልቃለች። ሂጃቧን ስታወልቅ ደግሞ ያ እሷ ጉድጓድ ማንም አይገባም፣ ራሷ ናት የምትጠየቅበት። ስለዚህ እንደማንኛውም ሰው ነው የተዝናናው፣ እንደማንኛውም ሰው ነው የጨፈረችው። እንደገና ልጅ ደግሞ ያደራጀኑ ብላለች ለሱን ለማስደሰት እንደ እናቶቻችን ዘገት አለች። የኛ ሰው ደግሞ ለምን እንደዛ አለች ብለው ያው እያሳቀዷት ነው፣ እያናደዷት ነው። በቃ ቲክቶኩን አጀንዳ በሷ ነው የያዙት። በጣም የሚያሳዝነው። ለማንኛውም እኛ ኢትዮጵያ ሲያምርብን ዳ ስንጠቁር ዳ ስንታመም ዳ ስናጣዳ ዝምድህይዳ ነው። በቃ በየትኛው አይነት እንደምንሆን ብንሆን እንደሚያስደስተን እኔ ግራ ይገባኛል ማለት ነው። እና ውዶቼ ጠፍቻለሁ። 2 ዓመት ነው 3 ዓመት ዩቲዩብ ላይ ዛሬ ግን ብቅ ብያለሁ። ሁላችሁም ላይክ፣ ሼር፣ ኮፒ ሊንክ አድርጉት እና ዩቲዩብ ያው ትንሽ ሰዎች ያደረኩት በሰው ፓስፖርት ነበር ያደረኩትና ለዛም ነው። አሁን ደግሞ በራሴ ሊቀበልና ፓስፖርት ስላለኝ መቀየር ደግሞ አይቻልም። ለዛ ነው የጠፋው። ለማንኛውም እንደፈለገበት ይሆን እንሰራበታለሁ። ሁላችሁም ሰብስክራይብ አድርጉኝ። ሰብስክራይብ እየቀነሰ ነው። ወዳችኋለሁ፣ አከብራችኋለሁ። ሁላችሁም የረብና ሰላም በእናንተ ላይ ይሁን። በያላችሁበት አላህ ይጠብቃችሁ። ሀገራችንንም ሰላም ያርግልን። 2019 ደግሞ የምንደሰትበት አላህ ኸይር ነገር የምንሰማበት በሰው ሀገርም ያለነው በሀገራችንም ብዙ ነገር የምንሰማበት ነው። 2018 የሰማንበት ያሳለፍንበት ችግርን ብሶትን ለቅሶና ኢንሻአላህ ደግሞ 2019 የኸይር ወር ያርግልን። አላህ እንዲሁ የተረጋጋ ወር ያርግልን። ለማንኛውም ወዳችኋለሁ፣ አከብራችኋለሁ ውዶቼ። ኢትዮጵያ እንደገና መጥቻለሁ። አበረታቱኝ። ሁላችሁም ሰብስክራይብ እያደረጋችሁ አበረታቱኝ። ያለውን ነገር ያው ብቅ እላለሁኝ። ሊንክ ላይ እንኳን ባልገባ ቪዲዮ ለቃለሁ። ወደ ሀገር መግባት እጄ መጥቻለሁ። ኢንሻአላህ ደግሞ አሁን ጠቅለ ሲገባ እዛ ስራ የምሰራበት ይሆናል። እንግዲህ ተብሩ ሳይሆን ለስራ ይጠቅማል። ሁላችሁም ላይክ፣ ሰብስክራይብ በተለይ ሰብስክራይብ አድርጉኝ። እንትን ማስታወቂያንም እንደተሳልፉ እያያችሁ ሰብስክራይብ አድርጉኝ እና ሙኒትዬ ያትና ዴጂ ምንም ማለት የኛ ሰው እንደሆነ ገና ብዙ ነገር እንትን ይላል፣ ያናድዳል። የኛ ሰው ሲያድግ በሰው ሀገር ላይ ሀብታም እንጂ ምንም ስለማይወድ አንቺ ደግሞ ቀዝቀዝ በረድ በይ። ሰላም አለይኩም ወራህመቱላሂ ወበረካቱ።